ጠዋት ከእንቅልፍ ስትነሳ በጣም አጓጊ፣ አስፈላጊ፣ ጠቃሚ የሆነ መልእክት የያዘ ጥርት ያለ ህልም ታያለምና ለማስታወስ ስትሞክር ግን ምንም ለማስታወስ አትችልም። ልክ እንቅልፍ በነቃበት ቅጽበት ከአእምሮ የተፋቀ ያህል እልም ብሎ ከትውስታ ይጠፋል፣ ይረሳል። በዛች በነቃበት ቅጽበት ስላየው ህልም ድባቡ ብልጭታው ይኖረዋል። ወዲያው ግን ላታስታውሰው ላይመለስ ይጠፋል። ብዙ ሰው የዚህ አይነት ሁኔታ እንደሚያጋጥመው እሙን ነው። ህልምን መርሳት ማለት ልክ በጣም አስፈላጊ የስልክ መልእክት መሴጅ ስልክ ላይ ይመጣና ለማንበብ ጓግተህ መልእክቱን ስትከፍተው አንድ እንኳ መረጃ ሳታገኝ መሴጁ ጠፍቶ ባዶ ስክሪን እንደማግኘት ያህለው። ወዳጄ በየዕለቱ በምታሳልፈው የእንቅልፍ ሌሊት ህልም የማታይ ከሆነ አደጋ ውስጥ ነህ። እኔ እኮ ህልም አላይም የሚሉ አይነት ሰዎች አሉ። ይህ ስህተት ነው። አብዛኛው ሰው በአንድ ሌሊት ከ4 እስከ 7 ጊዜ ህልም ያያል ተብሎ ይገመታል። መንፈሳዊ ጥቃት ስለተደረገብህ፣ መንፈሳዊ ጥንካሬ ስለሌለህ ነው እንጂ ህልም ታያለህ፣ ግን ማስታወስ ባለመቻል ነው። ለዚህ ደግሞ ህልምን እንዳታስታውስ የሚሠራ ክፉ መንፈሳዊ ሰራዊት ስላለ ነው። በዚህ ቪዲዮ ህልምን ማስታወስ ወሳኝ የሚሆኑበት ምክንያቶችን፣ ህልምን እንዳታስታውስ የሚሰሩ የጨለማ ኃይላት ለምን እንዴት እንደሚያደርጉ፣ ክፉ ዓላማቸው ምንድን ነውና ህልምን ለማስታወስ የሚረዱ ጠቃሚ ዘዴዎችን አብራራለሁ። አብራችሁኝ ቆዩ። ከፈጣሪ ምን፣ መቼ፣ የትና ለምን አንድን ነገር ማድረግ እንዳለብህ ወይም ማድረግ እንደሌለብህ፣ ምን እንደሚመጣብህ፣ ጠላት አጋንንት ምን ሊያደርግ እንዳሰበ፣ የተላከ መተትና ድግምት መኖሩን እንድታውቅ፣ ችግርን እንዴት እንደምትፈታው መልእክት የሚሰጥህና መመሪያ የሚተላለፍልህ በህልም ውስጥ ነው። በህልም የተላለፍልህ መልእክት ደግሞ ተረዳኸው ማለት ፈጣሪ አንተ ላይ ሊያሳካ ያሰበውን ከአንተ የሚጠብቀውን ዓላማ በሙላት ፈጸምክ ማለት ነው። ሊደርስብህ ያለውን ክፉ ሥራ ቀድመ ትጠነቀቃለህ። በዙሪያ ላሉ ሰዎችም ለመዳናቸው ለመትረፋቸው ምክንያት ሆንክ ማለት ነው። ስለዚህ ወዳጄ ህልምህን ማስታወስ እጅግ ወሳኝ ነገር ነው። መጽሐፍ ቅዱስ ስለ ህልም ምን ይላል የሚለውን ብናይ ፈጣሪ ከእኛ ጋር ለመገናኘት የሚጠቀምበት ዋናው መንገድ ህልም እንደሆነ እናያለን። ኢዮብ ውስጥ ስለ ህልም የተነገረ በጣም የሚገርም ጥቅስ አለ። ኢዮብ ምዕራፍ 33 ቁጥር 11-16 እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል ይላል። የዚህ ጥቅስ መልእክቱ ብዙ ጊዜ ፈጣሪ ሊነግረን የፈለገውን መልእክት በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተን እንደሆነ እኛ ግን እንደማናስተውለው የራሳችን አእምሮአችን የፈጠረው ምስል መስሎን ችላ እንደምንለው፣ ነገር ግን እነዚህ ህልሞች ምን ማድረግ እንዳለብን፣ ችግራችን እንዴት እንደምንፈታው፣ ከማን ጋር መሆን እንዳለብን የመፍትሄ ማስጠንቀቂያ የሚሰጡ ናቸው። ህልም ማስታወስ ከቻልን ወደ ግባችን የሚመራን ጠቋሚ መልእክት ነው። መጽሐፍ ቅዱስ ውስጥ ወሳኝ የሚባሉ ሀገርን ሊያጠፉ የሚችሉ አደጋዎችን ለመታደግ መልእክት የተላለፈው በህልም ነው። ለምሳሌ የፈርዖን ህልም ስለ 7 ዓመት ድርቅና የዮሴፍ ታሪክ፣ ዮሴፍ ማርያምና ክርስቶስን ይዞ ወደ ግብፅ እንዲሰደድ መልእክት የተላለፈው በህልም ነበር። አቤሜሌክ ሳራን እንዳይወስድ ያስጠነቀቀው በህልም ነው። ያዕቆብ ከምድር እስከ ሰማይ የተዘረጋ የወርቅ መሰላል በህልሙ እንዳየ፣ ሌሎችም ብዙ ስለ ህልም የተጻፉ ጥቅሶችን ማየት እንችላለን። በዓለማችን እጅግ ወሳኝ የተባሉ ዓለምን የቀየሩ ፈጠራዎች የተገኙት በህልም ውስጥ ነው። ለምሳሌ አሁን ዓለምን ተቆጣጥሮ ያለውና ታላቁ የመረጃ ምንጭ የሚባለው ጉግልን የመሠረተው ሰው በህልሙ ሐሳቡና መረጃው እንዳገኘ ይናገራል። ቴስላ አብዛኞቹ ፈጠራዎቹን ያገኘው በህልሙ እንደሆነ ይታወቃል። ፕሬዲክተብል የተፈጠረው ሜንዴሌፍ በህልሙ አይቶ ነው። አልበርት አንስታይን የሪላቲቪቲ ቲዎሪን ያገኘው በህልሙ ነበር። ሌሎችም ብዙ ምሳሌዎችን ማምጣት ይቻላል። ችግሩ ከፈጣሪያችን እንደዚህ አይነት እርዳታና መመሪያ እንዳናገኝ የሚፈልግ ኃይል መኖሩ ነው። ጠላት ሊያጠፋ ሊሰርቅና ሊገል ነው የሚመጣው። ሰይጣን ህልም ያለውን ኃይል ያውቃል። ሰይጣን በመንፈሳዊ ዓለም ህልምህን እንዳታስታውስ ይሠራል። ስለዚህ ህልምን ማስታወስ የማትችል ከሆነ የክፉ ሰራዊት ህልምን እየገደበው እየሰረቀው ነው። በቀኑ ውሎ ከምታደርገውና ከምታገኛቸው ሰዎች የምታደርጋቸው ነገሮች ብዙ ይኖራሉ። ነገር ግን በህልም ዓለም ተሻግረው የምታያቸው ሰዎችም ይሆኑ ያረካቸው ተግባራት ከሌሎች በተለየ የምታያቸው ከሆነ በሕይወትህ በጣፈንታ ላይ ወሳኝ ከባድ የሆነ ተጽዕኖ ስላላቸው ነው። በህልም በተደጋጋሚ የምታያቸው ሰዎች በአንድም ይሁን በሌላ መንገድ በሕይወትህ በዕድል ላይ ተጽዕኖ ስለሚያመጡ ነው። አለዚያ ፈጣሪ ያንን ሰው እንድታይ አያደርግህም። ህልም የሕይወትህ ዕጣ ፈንታ
የሚያጋጥም ነገር የሚያመላክት የፈጣሪ ቋንቋ ነው። ምንም ነገር ከሕይወት የማይያያዝ ነገር በሕልም ልታይ አትችልም። በሕልምህ ይሁን እየቃዠ የሆነ ነገር ሲያባርር አይተህ ከዚያ ከሚያባርር ነገር ለማምለጥ ስትሮጥ አይተህ ከሆነ እና ድንገት ብትነቃ ከዚያ ከሚያባርር ነገር ስለነቃ ያመለጥክ ይመስልሃል? እውነቱን ለመናገር ያ የሚያባርርህ ነገር ነቅተህም ይቀጥላል። ለጊዜው ከዛ መንፈሳዊ ዳይሜንሽን ወደዚህኛው ዳይሜንሽን ነቅተሃል። ሆኖም በመንፈሳዊ ዓለም ማባረሩ አይቆምም። ሳይንስ ሕልማችንን የማናስታውስበትን ምክንያት የሚገልጽበት የተለያዩ ሳይንሳዊ ማብራሪያዎች ቢኖሩትም እውነቱን ለመናገር ሳይንስ ብዙ ጊዜ የሚታየውን ብቻ ነው የሚያጠናው። የሆነ ኬሚካል አእምሮስ ስላነሰ ነው፣ ጭንቀት ነው፣ እንደዚህ ነው፣ እንደዚያ ነው እያለ ሊተነትን ይሞክራል። ነገር ግን ሳይንስ የማይታየውን መንፈሳዊውን ዓለም አያውቀውም፣ አያጠናውም። ሕልም ደግሞ መንፈሳዊ ነገር ነው። ማታ ወደ መኝታ ሄደ እንቅልፍ ወስዶ ንቃትህ ከጉዞ ዓለም ወደ ሕልም ወደ መንፈሳዊ ዓለም ስትገባ ከመንፈሳዊ ዓለም የሚተላለፈው መልእክት ለመቀበል ዝግጁ የምትሆንበት ነው። በሕልማቸው ብዙ ክፉ፣ አስቀያሚ፣ አስፈሪ፣ አስጨናቂ ነገር የሚያዩ አስፈሪ ቅዠት የሚቸገሩ ሰዎች ሕልማቸው በእውን ዓለም በክፉ መንፈስ የተደረገባቸውና እየሆነባቸው ያለውን ጥቃት የሚነግራቸው መሆኑን ሳያስተውሉ ችላ ይላሉ። እባብ ሲነድፈኝ አየሁ፣ ሲያሳድዱኝ መሮጥ ሲያቅተኝ አየሁ ብለው ይህ ሕልም ከእግዚአብሔር አይደለም ያየሁት ይላሉ። እስኪያስቡት ሰይጣን አንተን እያጠቃ እንዴት ነው መጠቃትህን በሕልሜ የሚነግርህ? የማይመስል ነገር ነው። ስለዚህ ወዳጄ ንቃ፣ አስተውል። ክፉ እየተደረገብህ ፈጣሪ እያስጠነቀቀህ ነው። አስበዋል? ፈጣሪ ለአንተ ያሳየን እያንዳንዷን ሕልም ማስታወስ የምትችል ቢሆን ምን ያህል አንተ ላይ የተጠነሰሰ ሴራ፣ የመጣብህ መከራ፣ ያጣቸው መልካም ነገሮች ምን ለውጥ በሕይወት ላይ ሊያመጡ እንደሚችሉ። አእምሯችን ንቁ በምንለው ኮንሽስ ማይንድ እና ድብቁ ሰብኮንሽስ ማይንድ በሚባሉ ሁለት ክፍሎች ይጠቃልላል። ንቁ የአእምሮ ክፍል የምንለው በዋናነት አሁን ያለውን መረጃ የሚሰበስብ በንቃት ሆነን የምንሰማበትና የምናይበት ዓለም ውስጥ የምንሳተፍበት ሲሆን የማመዛዘን፣ የመተንተን፣ አጭር የሆኑ ትውስታዎችን፣ አካልን የመቆጣጠር፣ የስሜት ሕዋሳትን የመግዛት ተግባራትን ያከናውናል። በተቃራኒው ድብቁ የአእምሮ ክፍል የምንለው እጅግ በጣም ሰፊ መረጃን በትውስታ መልክ አምቆ የያዘ መረጃን የሚያመነጭ ባህሪና ስሜትና አካላዊ እንቅስቃሴን የሚቆጣጠር የሚፈጥር ምናባዊ እይታና ፈጠራን የሚጭር ነው። ምናብ ከድብቁ የአእምሮ ክፍል የሚመነጭ ከሆነ ሕልም ደግሞ ምናባዊ የሚባል ክስተት እንደመሆኑ ከድብቁ የአእምሮ ክፍል የምስልና የድምፅ እይታን እንድናይ የሚያስችለን ነው። ሰይጣን መንፈሳዊ ጥንካሬ ከሌለን የሕልማችን ምንጭ የሆነውን ልቦናችንን ድብቁ የአእምሮ ክፍል ወይም ሰብኮንሽስ ማይንድ የሚባለውን በመቆጣጠርና በመገደብ ሕልማችን እንዳናስታውስ ማድረግ ይችላል። ሰይጣን ሕልም ያለውን ኃይል ስለሚያውቅ ሰዎች ሕልማቸው እንዳያስታውሱ ድብቁ የአእምሮ ክፍልን በመቆጣጠር የፈጣሪን እርዳታና ድጋፍ እንዳናገኝ ያለመታከት ይሠራል። ስለዚህ የሕልምን አስፈላጊነት ከተረዳን ታዲያ ሕልማችንን ለማስታወስ ምን እናድርግ? መንፈሳዊ ሕይወታችንን ማጠናከር፣ ከመተኛታችን በፊት መጸለይ፣ መንፈሳዊ መጻሕፍትን አንብቦ መተኛት፣ በተለይ መዝሙረ ዳዊትን ማንበብ፣ ተመስጦ መስራት፣ ወደ እንቅልፍ ከመሄዳችን በፊት ሕልማችንን በንቃት ማስታወስ እንደምንችል ራሳችንን ማሳመን፣ ሕልሜን አስታውሳለሁ እያሉ ለራስ ደጋግሞ መንገር፣ ጠዋት እንደነቃ ዘለ ከአልጋ አለመውረድ፣ እንደውም ሳትገላበት ባለበት ሆነ ዓይንን ሳትገልጥ ሕልምህን ተረጋግተ ለማስታወስ መሞከር፣ ከመተኛትህ በፊት ጠዋት ስትነሳ ያየኸውን ሕልምን ለመጻፍ የሚያስችል ወረቀትና እስክሪብቶ ትራታችን አጠገብ ማዘጋጀት፣ ስትነሳ ያስታወስከውን እያንዳንዷን ሕልም መጻፍ። እነዚህ ሕልምን ለማስታወስ የሚያስችሉ ጥቆማዎች ናቸው። ሞክሯቸው። ሕልምን ማስታወስ ከቻልን ወደ ግባችን የሚመራን ጠቃሚ መልእክት አለው እያልኩ ሰናበታለሁ። ሰላም ሁኑ።